እኔ ኳታር 16 አመት ቆይቻለሁ ወንድሜ እኔ ምናንም ሺሻራኒ አልህል በጣም የሚዘውዩነት ለመናገር ማዳመ ተወድ ነበር ሺሻ ከዛ ነው ስለሆንኩ አበሻ አፈንጃለችኝ በስተመጨረሻ ከዛ ሰጠዋት በመቶሻ ከዛ ልትገላኝ ስትል ከ37ኛ ፎቅ ላይ ግማሹን በገመድ ግማሹን በዘመድ ወራስኩኝ እንኳን እስከዚህ ተጫወተ ፌደራል ፖሊስ ሪፖርተር ጋዜጣ 98 ቢሊዮን ብር ብሎ ያወጣው መረጃ የተሳሳተ ነው ስለዚህ ከሰዋለው ሚል መረጃን ዛሬ አጋርቷል ልክ አይደለም 98 ቢሊዮን ሳይሆን 78 ቢሊዮን ብር ነው በተለያየ መንገድ ሊተርፍ ሲችል የተጭበረበረ ወይንም የባከነው ሚሉ መረጃ አውጥቷል 78 ትንሽ ነው ሞት በበዛበት በዚህ ዘመን ኢትዮጵያ የሚያስፈልጋት ብድር ሳይሆን እድር ነው ሰላም ክቡራን ተመልካቾቻችን የዛሬው ምን አዲሳችን ተጀምሯል እስከ ዝግጅታችን ፍጻሜም ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብረን እንቆይም በዛሬው ምን አዲሳችን መጀመሪያ ላይ የምንመለከተው ኮሜዲያን ምናለም ሰባተኛውን ሀገራዊ ምርጫ አስመልክቶም ያስተላለፈውን መልእክት ይሆናል እኛ በምርጫ ስልጣኑን ለማን እንሰጣለን ለመንግስት ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል በርግጫ ናይስ ቤቲ ማነሽ ህይወት ነሽ እንግዲህ በኢትዮጵያ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ላይ በየጊዜው ነቀፋና የጅምላ ወቀሳ እየደረሰባቸው ይገኛል ባልተጠበቀ ሁኔታ ከፍተኛ ዝናን አትርፎ የነበረው ቲክቶከሩ አዶናይ በአሁኑ ሰዓት እይታው እየተቀዛቀዘበት እንደሆነ ይታወቃል ይህንን አስመልክቶ የፍቅር አጋሩ ጃኒ የሚከተለውን ብላለች እንስማት እናንተ ለምን 10,000 ቪው አይኖርም ምን አገባቸው እሰይ በቃ እንዴ መጀመሪያም ሲመጣ እኮ የለውም ከዛ በኋላ ያደገ መጣ በስራው ሰው አክሰፕት አደረገው አሁንም ደግሞ ይቀንስ ደግሞ ያድጋል it's okay እንደዚህ እኮ ነው ማንንም ሰው ደግሞ በነበረበት አይቀጥልም የሆነ ታይም ላይ ይቀንሳል የሆነ ታይም ላይ ደግሞ ቀና ይላል አሴት በቃ it's normal እናንተ አከበዳችሁት like እንደዚህ አሳለቻን እንደዚህ እስከራሉ ታበቃ like አሳልፉት ቪዲዮ በቃ like አትዩት ይሄም እኮ አንድ እንትን ነው like አለማየት just አሳልፉት ስልኩ እሱ አካውንቱ እሱ ይሄ ማለት ከምን የመጣ ነው ከጥላቸው የመጣ ነው አትፖስት አይነት ነገር ነው ላይ አካውንቱ እሱ ነው ቲክቶክ እሱ ነው መተው ፖስት ማድረግ የሚችለው ራሱ ነው ገባችሁ በቃ ፈሱስ ልጅ ተውት በቃ ውድድር አይፈልግ በራሱ ዓለም ያለ ሰው ነው አባልከና በራሱ ዓለም ታታያለ ተንኮለቅ እግዚአብሔር ተንኮለቅ ባይዘይ እንደዚህ አሁን ይሄን እኔ ነኝ የማውቀው አሁን ይሄን ላይክ የሆነ ግሩፕ ተከፍተው እንደዚህ እንደሚጻፍ የማውቀው እኔ ነኝ ስለማይ እሱ ቅዱስ ገብርኤል አያውቅም ይሄን እኔ ነኝ የማውቀው እኔ ድሊት ማድረግ እኮ ይችላል ኮሜንት አየር ላይ አይደለም እሱ በቃ እንደዚህ አይነት ነገር ምንም በቃ እንትን አይለውም ኬርለስ ነው እንደዚህ አይነት ነገሮች ላይ ኔጌቲቭ ነገሮች ላይ ከሰሞኑ በባምቢ ሀበሻና ኮሜዲያን እሸቱ መለሰ መካከል የተፈጠረውን ግጭት አስመልክቶ ሊያሾ በርከት ያሉ ጉዳዮችን ስታነሳ መሰንበቷ ይታወሳል ይሁንና የኢትዮጵያ የሶሻል ሚዲያ ማህበረሰብ በመንጋ የሚመራ በመሆኑ በቅርቡ አዶናይ ላይ እንደሚዘምትበት ተናግራለች እንከታተለው እመኑ እቺ ቀን ትመጣለች አዶናይ ላይ ሙሉ ኢትዮጵያ ህዝብ ይነሳበታል እመኑ የተወደደው ሶሻል ሚዲያ የተደነቀው ህዝብ ላይ በአጠቃላይ ጊዜውን ይጠብቃል ይነሳል የትኛውም ሰው ላይ ይነሳል ሚዲያ ላይ ያለ ሰው በአጠቃላይ ቀን ነው የቀን ጉዳይ ነው ሁላችሁም ላይ በጊዜ ይመጡላችኋል በምን ወይና እንዴት እንደሚመጡ አታውቁም አዶናይ ነው አይደል ተወደደ የምትሉት በጣም አዶናይዬ አባቴ ምናምን ነው የምትሉት አዶናይ ላይ የኢትዮጵያ ህዝብ ተነስቶ ድንጋይ ወርዋሩ ይበዛል ያ ምን አለች በሉ ሊያሾ ምን አለች በሉ እድሜና ጤና መድኃኒዓለም ይስጠን ስለዚህ ይሄ ሶሻል ሚዲያ ላይ ያላችሁ ልጆች
የሆነ ነገር ሀፕን ሲያደርግባችሁ የሆነ ነገር ሲመጣባችሁ ትችት ሲመጣባችሁ ዘላችሁ ራሳችሁን ለማጥፋት ራሳችሁን ለመጉዳት ራሳችሁን አታስቡ። የሚያልፍ ጊዜ ነው፣ ያልፋል። በቃ የሆነ ጊዜ ጮህባችኋል፣ ትሰደባላችሁ፣ ምናምን ትዘለፋላችሁ፣ ምናምን ያልፋል። እማያልፍ የለም። ለማያልፍ ቀን ብላችሁ የማትመለሰውን ህይወታችሁን ከንቱ አታድርጓት። ራስ ማጥፋት እንደ ሙድ አትዩት። ትጠፋለህ፣ አንድ ሳምንት አራይፒ ትባላለህ፣ ይታዘንልሃል፣ ወይ እሱ የሚባል ልጅ ነበር ትባላለህ፣ ትረሳለህ። በቃ ማን ተጎዳ? ማን ነው የሚጎዳው? እናንተ ናችሁ እኮ የምትሞቱት እኮ ናችሁ የምትጎዱት እንዴ ጋይስ። ለሶሻል ሚዲያ ኮመንት ብላችሁ ሶሻል ሚዲያ ላይ ለሚሰጣችሁ አስተያየት ብላችሁ ራሳችሁን መጉዳት፣ ይሄ እኮ ድድብና እኮ ነው። ቤተሰብ እንዴ ራስ ወዳድ አትሁኑ በዚህ ደረጃ። ኩሽ እሰይ እንኳን ደግ እሰይ ያላችሁ ማለፍ ነው እንጂ አለባችሁ ራሴን አጠፋለሁ ሶሻል ሚዲያ ላይ ተጽዕኖ ደርሶብኝ ልቤን ገውዱስ ማለት ነው። ካለፍሽበት ችግር ምንም አይበልጥም። ሰማሽ ባምቢ? ትናንትና ካለፍሽበት ችግር ያሁኑ አይበልጥም። እሺ ስለምን ሌላ ነገር ነው አይሩስ ጭንቀት ምናምን ምንም የለም። ያልፋል፣ ሁሉም ያልፋል። ነግሬሻለሁ። ዩቲዩብሽን ክፈቺ፣ ዩቲዩብሽ ላይ አጫጭር ማስታወቂያችሽን ልቀቂ። ቲክታክ ላይ ልክ ነሽ፣ አካውንትሽ እንዳለ ቪዲዮዎችሽ ሲጠፉ የሚሰማሽን ስሜት አውቀዋለሁ። እኔም ለመጀመሪያ ጊዜ የቲክታክ ሳይሆን በሌላ በፌስቡክ ምናምን አውቀዋለሁ። በፌስቡክ ዘመን አውቀዋለሁ። ፌስቡክ ሲዘጉብሽ ሲዘጋብኝ አክስደረግ ኮሜዲያን ያሲኑ ምን እያለ ነው? እስኪ እንከታተለው። ወንድሜ እንዴት ነህ? ሰላም ነህ? ሰላም እንዴት ነሽ? ሻሪስ ነው አይደል? ላስጀምረው አይደል? አይደለም እንደዛ አይደለም ወንድሜ፣ እኔ እንድትሰማኝ ነው የምፈልገው። እንዴ ቆይ እንዴ አልገባኝም። ለልመና ነው እንዴ ደውላችሁ ቀራችሁ? አይደለም ወንድሜ፣ እኔ ኳታር 16 ዓመት ቆይቻለሁ ወንድሜ። እኔ ምናምን ሺሻራኒ አልህልም በጣም የሚዘውጅ እውነት ለመናገር ማዳሜ ተወድ ነበር ሺሻ። ከዛ ነው ስለሆንኩ አበሻ አፈንጃ አለችኝ በስተመጨረሻ። ከዛ ሰጠዋት በመቶሻ። ከዛ ልትገላኝ ስትል ከ37ኛ ፎቅ ላይ ግማሹን በገመድ ግማሹን በዘመድ ወራስኩኝ። ከዛ እዚህ ገባሁ። እውነቴን ነው የምልህ። አትጣ ወንድሜ፣ ያለን ተቀፈል ነው እኮ እውነት። እንደዚህ ጀመራችሁ ጭራሽ በአፕሊኬሽን እየጠራችሁ? አዎ ያለኝ ይሄ ነው እንግዲህ። ካለ ተካፍለህ ብላ ነው። ይኸው ምንድነው? በቆሎ ቁላው እኔ ምን ይሰራልኛል? በቲክቶክ ፕላትፎርም ሳቅን በመፍጠር የሚታወቀው አቢ ወለላው ፖለቲካውን እንዲህ ነካክቶታል። እንከታተለው። እሺ የኢትዮጵያ ጠቅላይ ሚኒስትሮችን በደረጃ እናስቀምጣለን። ሚኒሊክ ሚላ ፈርስት፣ ኃይለ ማርያም 8ኛ፣ ዘውዲቱ 6ኛ፣ ቴዎድሮስ ቴዶ 2ኛ፣ ሰከንድ መንጌ 7ኛ፣ መሌ 4ኛ፣ ጃ 3ኛ፣ ኢሳያስ ኤርትራ አይደለም 9ኛ። እንኳን እስከዚህ ተጫወቱ። ለትኔ ቀሬ ነገር ሞላታለን። ይህ መረጃ በኢትዮጵያ ሙስና ምን ያህል እንደተንሰራፋና የሕግ የበላይነትን የማስከበሩ ሂደትም በእጅጉ ጥያቄ ምልክት ውስጥ የሚገባ ለመሆኑ የሚያመለክት ነው። የፌዴራል ፖሊስ ከሰሞኑ 98 ቢሊዮን ብር በባለስልጣናት ተመዝብሯል በሚል ሪፖርተር ላይ የወጣውን መረጃ ፈጽሞ የተሳሳተ ነው፣ 98 ቢሊዮን ሳይሆን 78 ቢሊዮን ነው በሚል አስተባብሎታል። ሙሉ መረጃውን እስኪ እንከታተለው። ፌዴራል ፖሊስ ሪፖርተር ጋዜጣ 98 ቢሊዮን ብር ብሎ ያወጣው መረጃ የተሳሳተ ነው፣ ስለዚህ ከሰዋለው የሚል መረጃን ዛሬ አጋርቷል። ልክ አይደለም። 98 ቢሊዮን ሳይሆን 78 ቢሊዮን ብር ነው። በተለያየ መንገድ ሊተርፍ ሲችል የተጭበረበረ ወይንም የባከነው የሚሉ መረጃ አውጥቷል። 78 ትንሽ ነው። 1 ቢሊዮን ማለት እኮ 1000 ሚሊዮን ነው። እንደው ማጭበርበሩ ላይ 1000 ሰው እንኳን ቢሳተፍ 78 ሚሊዮን ብር አጭበርብሯል ማለት ነው።
እንዲህ ቢሊየን በጣም ብዙ ነው። አሁን ለምሳሌ ሰሞኑን ኃይሌ ገብረስላሴ ደብረ ብርሃን ላይ ሪዞርት አስመርቋል። 1.9 ቢሊየን ብር ፈጅቶበታል። 78 ቢሊየን ብሩ ማለት 45 ወይንም 46 አካባቢ የዛ አይነት ሪዞርት ይሰራል። ኃይሌ ደብረ ብርሃን ላይ የገነባውን አይነት ብዙ ነው 78 ቢሊየንም ቢሆን እና ዝርዝሩን የፌደራል ፖሊስ ያወጣውን ዝርዝር ከታች አስቀምጬላችኋለሁ። የፊንቴክ ሰዎችና እነ ሰራዊት ፍቅሬ ምናምን የመሳሰሉት ተሳተፉበት የተባለው ማጭበርበርም እዚህ ውስጥ ይካተታል። ሌሎችም ጉዳዮች አሉ፣ ሙስና፣ የማዳበሪያ ምናምን ሁሉም ተደምሮ ነው አንድ ላይ 78 ቢሊየኑ ነው የፌደራል ፖሊስ ሪፖርት። ስቲል ብዙ ነው፣ በጣም ብዙ የሁነ የአንድ ክልል የዓመት በጀት ማለት ነው ባለፉት 9 ወራት ውስጥ የባከነው ወይንም የተጭበረበረ። ሌላው በዛሬው ልዩ መሰናዶ ካካተትናቸው ልዩ ጉዳዮች መካከል ማን ያዘዋል እሸቱ ያጋለጠውን ጉዳይ ነው። እንከታተሉም። This is demonic. This is demonic. And this is worshipping the demon. And this is not art. This is not fashion. These celebrities at Met Gala 2026, they are celebrating the demon. It's not about clothes, fashion anymore. It's not about creativity. It's about a story of the devil and their gods. Look at them. Look at their face. Look at their energy. They are soulless because they sold their soul to the demon, and they are in front of all this camera celebrating the demon. Look, how could they dress like this? This is abnormal. Don't follow them. Follow Jesus. It's within your heart. He loves you. He died for you. He gives you an eternal life. Follow Jesus. Don't follow these creepy celebrities. ክቡራን የምን አዲስ ተከታታዮች የዛሬው ልዩ መሰናዶ የተከታተላችሁትን ይመስል ነበረ። ጤና ይስጥልን።